የታሪክ መዛግብቱ ወደ 7ኛው መቶ ክፍለ ዘመን ገጽ ይዘውን ይሄዳሉ። የነብዩ መሐመድ ተከታዮች ቀሪ በተባሉ የጎዛ አባላት በደረሰባቸው መገፋት ሞትና ጉስቁልና ሆነ። ነብዩ መሐመድም እነርሱን ለመታደግ ሲሉ ወደ ሀበሻ ምድር እንዲሄዱ አድርገዋል። የእምነቱ አስተምህሮት ይሄንን የመጀመሪያው ሂጅራ ይለዋል። እነዚህ የተሰደዱ የእስልምና እምነት አማንያን ማረፊያቸውን በነጋሽ ከተማ አድርገዋል። የወቅቱ 74ኛው ንጉስም እንግዶቹን በክብር ተቀብለው በከተማዋ አሳርፈዋል። እንግዶቹም አካባቢውን መስለው ከማህበረሰቡ ጋር ተዋደውና ተከባብረው መኖሪያቸውን በዚያው አደረጉ። ነብዩ መሐመድ በዚህ ጊዜ ኢትዮጵያ ለአማንያኑ ስለሰጠችው ፍቅርና ፍትህ በጃሃድ ጦርነት ነፃ ሀገር እንድትሆን ስለማዘዛቸው ይነገራል። ከ100 በላይ ቁጥር ያላቸው እነዚህ ሙስሊም እንግዶች የከተሙበት የነጋሽ ከተማ ታላቁን የጸሎት ስፍራ ከታሪክ ጋር አዋቅሮ ይዟል። የአልነጃሺ መስጂድ ዋነኛ የጸሎት ስፍራና ሁለት የዱሬ ወይንም መካነ መቃብርን የያዘው መስጂዱ በ4000 ካሬ ቦታ ላይ ያረፈ ነው። የታላቁ መስጂድ ህንጻ በየጊዜው እድሳት ተደርጎለታል። መውሊድን ጠብቀው የሚመጡ የረመዳን ወርን በዚያ የሚያሳልፉና ከተለያዩ የሀገሪቱ ክፍሎችና ከውጪ ታሪክን ለማየት ወደ ስፍራው ለሚሄዱ እንግዶችም ታሳቢ በማድረግም ማረፊያዎች ተገንብቶለታል። በጊዜው ወደ ኢትዮጵያ ገብተዋል ከሚባሉት የእስልምና አማንያን ወይንም ሱባዎች መካከል የ5 ሴቶችና 10 ወንዶች መቃብርም በዚያው ይገኛል። የ12ቱ ሱባዎች ስጋ ያረፈበት መቃብር የ12 ሜትር እርዝመት ያለው ሲሆን የተቀሩት ደግሞ በሌላኛው ዱር ያርፈዋል። ለነዚህ 15 አማንያን ምሳሌ የሆኑ ግንቦችንም መስጂዱን በአንድ ወቅት ያደሱት ቱርካውያን አቁመዋል። ሌሎች ኢትዮጵያውያን ሙስሊሞችም አጽማቸው በዚያ ይገኛል። የእምነቱ ተከታዮች ሆነው በተለያየ ስፍራ የሚገኙ በሁሲያ ወይንም በኑዛዜ ህይወታቸው ሲያልፍ በአልነጃሺ መስጂድ ስጋቸው እንዲያርፍ ይደረጋል። መስጂዱን ለመጎብኘት ወደ ስፍራው የሚያቀኑ አማንያኑም መጀመሪያ ላዩት የሚጠይቁት ቦታ ይሄው የመቃብር ስፍራ ነው። ሲደርሱም ፈቲያ ይቀራሉ። ይሄኛው የጸሎት ስነ ስርዓትም ለሞቱት ሰዎች ፈጣሪ ጀነትን እንዲያወርሳቸው የሚጠየቅበትና እኛም ወደዚያው ነን ሲሉ ማንም ከሞት እንደማይቀር የሚነግሩበት ነው።